ማሳሰቢያ በዚህ ቪዲዮ ላይ የምንጠቀማቸው አንዳንድ ቃላቶች ለአቅመ አካል ያልደረሱ ልጆች የሚጎዳ ስለሆነ በጣም ጥንቃቄ ያስፈልገዋል። ይህ ቪዲዮ ለአቅመ አካል ያልደረሱ ልጆች በፍጹም እንዲያዩት አይመከርም። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። እንወዳቸዋለን። ስራው ከወንዶች ጋር አብረን እንዝናናለን፣ እንደፈለግን ነው የምንሆነው። እንደመጣ ጋበዘን፣ እሷም ካንዱ ጋር እኔም ካንዱ ጋር ሄደን በጣም ይገብድ ነበረ። በጣም ያስጠላ ግንኙነት ነበረ። ማለት ኃይል ነበረው። በጣም ከባድ ነበር። ከተለያየ ሰው ጋር ማድረገውን ነገር እየቀነሰልኝ መጣ። ልክ ስራ እንደሚሰራ ሴት ተኳኩዬ እወጣለሁ፣ ለባብሼ እወጣለሁ። እሱን ነበር የምጠብቀው። የ16 ዓመት ዕድሜ ተማሪ ልጅ ነበርኩኝ። የ6ኛ ክፍል ተማሪ ነበርኩ። ያኔ ነው ሰዎች ማለት በጎረቤትም እንደዚህ በአካባቢው ባለ ሰው አረብ ሀገር የሚሄድ ሀሳብ ወደ እኔ መጣው ማለት ነው። በዋናነት እህቴ ነበረች። እዛ ሂደሽ ልክ እንደ ከሌ ትለወጫለሽ። በቃ ከዚህ በኋላ ትምህርት ምን ይሰራልሻል? መጽሐፍ ማንበብ ከቻልሽ ምን ያደርግልሻል? የሚል ነበረ። ሌላኛዋ እህቴ ደግሞ ትቃወመኝ ነበር እና በዚህ መሀል እኔ ወደ አንዷ ተገለበጥኩኝና የሚሄዱን ሀሳብ ቀጠልኩበት ማለት ነው። አብዛኛውን እዛ ሀገር የነበሩ ሰዎች ብዙ ልጆች ወደ አረብ ሀገር ይሄዱ ነበር እና ሲመለሱ በጣም ቆንጆ ነው አምሮባቸው ለቤተሰቦቻቸው ለውጥ አምጥተው ነበረ ሲመጡ የነበሩት እና ያንን በማየት ነበረ እህቴም ወደ አረብ ሀገር እንዴት ለእኔ የነገረችኝ ማለት ነው። እና ያው በጊዜው 23 ዓመት የሚል መታወቂያ አሰርቼ ሄድኩት። እድሜ ግን 16 ነበር። ባህር ዳር ሄድኩኝ፣ ፓስፖርት አወጣው፣ ፕሮሰስ ጀመርኩ ማለት ነው። ከዛ ብዙም አልቆየም፣ ወዲያውኑ ነው ወደ አረብ ሀገር የሚሄድ እድል ይመጣልኝ እና ከዛ ሲሄድ የእውነት የጠበቅኩት አይነት አልነበረም። አረብ ሀገር ሳውዲ አረቢያ ሄድኩት። የጠበቅኩት በቃ በጣም ደስ የሚል አምሮብኝ፣ እኔ ሳልኩት እነዛ የመጡትን ሰዎች ብቻ ነው፣ በውስጡ ያለውን ነገር አልሳልኩትም። እና እንደነሱ ልብስ ምናምን ጭኝ መምጣት ምናምን የሚለው ሀሳብ ነበር ነበር። በጣም ብዙ ስቃይ ነበረው አረብ ሀገር። በጣም ማለት እንደምታስቢው አይደለም። አሁንም ለገጠር ላሉት ልጆች የሚያስቡት ቤተሰባቸውን መርዳት ወይም ደግሞ የሆነ ገንዘብ አግኝቶ መምጣት ነው። የኔም ሀሳብ ያን የነበረው ግን አይደለም በፍጹም። ብዙ ዋጋ የምትከፊበት ሌላ እንዴት ልበልሽ የስቃይ ዓለም ማለት ነው አረብ ሀገር ማለት። ያ ገንዘብ ይዘሽ የምትመጪው ገንዘብ ወይም ሻንጣ ሞልተሽ የምትመጪው ልብስ ብዙ ዋጋ ተከፍሎበት ነው፣ ብዙ መስዋዕትነት። አረብ ሀገር እያለው እንዳልኩሽ ገና ልጅ ነበርኩኝ። ገና ከቤት ከመግባቴ ጀምሮ ልክ አንደኛ ምንም አይነት ቋንቋ አልችልም፣ ሁለተኛ ምንም አይነት ትምህርት አልወሰድኩም። በጣም ከኛ የተለየ ዓለም ነው አረብ ሀገር ማለት። ሁሉም ነገር ጥንቅቅ ያለ ማለት ነው። ሲቀጥል የሚገርምሽ ምግብ ራሱ እንዴት እንደሚበላ እንኳን አላውቅም ነበር። ያስቸግሩኝ ነበረ ወንዶቹ በጣም በቃ እዚህ እንደሚወራው እንደዚህ እንደሚባለው ቀላል አይደለም ብቻ። አዎ በጣም ብዙ ሰዎች አንድ ቤት ውስጥ ይኖራሉ። ለምሳሌ ልጅ ማለት አንድ ልጅ አይደለም፣ 5-6 ልጆች ይሆናሉ ከነ ባሎቻቸው ከነ ሚስታቸው ከነ ልጆቻቸው። የእነሱ አባት በጣም ያስቸግረኝ ነበር። ከዛም ባለው ያንን ሁሉ ነገር ጨርሼ ስመጣ 2 ዓመት ኮንትራቴን ጨርሼ እዳይን ከፍዬ ይቀረኝን ደግሞ ቀጥታ ለእህቴ ነበር የምልከው። ሙሉ የ2 ዓመቴ ሙሉን በቃ ደሞዜን አካውንት ሰጠሁት መጀመሪያ እንትን ሲልልኝ። ከዛም የቀየርኩን ቤትም እንደዛው የሰጠችኝን አካውንት ሰጠሁት። ከዛ በኋላ ለእኔ ማንም ሰው ደሞዝ ከፍሎኝ አያውቅም። ቀጥታ ወደዛ ባንክ ይላካል። የሚገርምሽ ሪስቱን ይሰጠኝ ነበረ። እኔ ስለዛ ሪሲት ይህን ያህል እንደዚህ ሆናል ብዬ ሀሳቡ ስለሌለኝ ወደ ቆሻሻ ውስጥ ነበር የምጥለው፣ ደረሰኙ ማለት ነው። የያዡ ቦርሳ ውስጥ አስቀምጪው ይለኝ ነበር። ስልካው የነበረው ገንዘብ የትም ቦታ ላይ እንደዋለም አላቅም። ቆይ ነገ፣ ቆይ ዛሬ፣ ቆይ ከነገ ወዲያ። ስለዚህ ጭራሽ ሀሳብ እንዳነሳም አይፈልጉም ነበረ እህቴ ማለት ነው። ስለዚህ መጨረሻ ላይ ከነሱ ጋር ጸብ ውስጥ ገባሁ። በጣም ኃይለኛ ጸብ ውስጥ ገባው እና በሰዓቱ ብዙ ነገሮች ተፈጠሩ። ከነሱ ጋር ጸብ ውስጥ ገባው። አዎ ክሰሽኝ ምናምን በቃ ማለት የአካባቢው መነጋገሪያ ሆንኩኝ።
በቃ ማለት ብዙ ተስፋ ነበረኝ። እንዳልኩሽ ትምህርቴን እየተማርኩ ነበር እና ደግሞ በዚህ ሰርቼው በተመለስኩት ገንዘብ ቢያንስ የራሴ ነገር ይሆነኛል ብዬ አስቤ ነበር የእውነት። እና ያ ነገር ሳይሆን ሲቀር የተገላቢጦች ሲሆን ሁሉ ነገሮች በጣም ተከፋው። ማለት እንደጠበቅኩት አልነበረም። ሁሉም ነገር ተገለባበጠብኝ ማለት ነው። ትልቅ ተስፋ ነበረኝ፣ ግን ሁሉም ራሳቸውን ነው ያወጡበት። ማለት ትዳር አላቸው፣ ልጆች አላት። ይህንን ነገር ዋጋ የምትወስደው አንዷ እህቴ ናት። አንዷ እህቴ በፍጹም እዚህ ውስጥ ያለችበት እና በጣም ከፋኝ፣ በጣም አዘንኩኝ። ከዛ ጓደኞች ነበሩኝ። ከዚህ በላይ ብዙ ነገር ሳይፈጠር ሂጂ በቃ ከእነሱ ጋር በምጣላበት ሰዓት እንደዚህ ሁና አብዳኔ መጣችው፣ በቃ አብደው ነው የለቀቋት፣ እንደዚህ አድርገውባት ነው በሚሉኝ ሰዓት እኔ ደግሞ ስሜቴን መቆጣጠር አልችልም። ከእነሱ ጋር ድብድብ ውስጥ እገባለሁ። በዛ ምክንያት ወደ እስር ቤት ገባሁ ማለት ነው። ከዛ ስልክ ነበረችኝ፣ የርጌንዶ ስልክ። እሷን ሽጬ ነው ወደ እዚህ የመጣሁት፣ ወደ አዲስ አበባ። ማንም የለኝም፣ ዝም ብዬ መጣሁ። አውቶብስ ተራ ደላላ ቤት አለ፣ እዛ ገባሁ። እንዳልኩሽ ስልኳን ሽጬ ትራንስፖርት ብቻ ነው የሆነችኝ። ይበላም የለም ይጠጣም የለም። ከዛ እዛ ባሉ ሰዎች ጋር እየበላው እየጠጣው አውቶብስ ተራ ደላላ ቤት። ከዛ መጀመሪያ ቃሊቲ ገብርኤል አካባቢ እቃ አጣቢነት ተቀጠርኩ። ይህ ትንሽዬ ሽሮ ቤት ናት ከነ መኖሪያቸው ማለት ነው። ምግብ እሰራለሁ፣ እቃ ማጥባለሁ። እዛ 5 ወር ሰራሁ። ከዛ በኋላ ጭማሪ ላይ አልተስማማንም፣ ወጣሁ። ተመልሼ አውቶብስ ተራ መጣሁ። ቤት አልገባሁ ድጋሚ። ከዛም ያው እዛም 3 ወር ሰራሁ። ሰው ቤት ተመልሼ አሁንም አውቶብስ ተራ መጣሁኝና ደላላ ቤት እዛ ነው የማውቀው፣ ሌላ የትም ቦታ አላውቅም። ከዛ ነው ወደ ሙከጡሪ ሄድኩት። ሙከጡሪ የምትባል ወደ ሰላሌ ማለት ነው። እዛ ሄድኩኝ። እዛ ስሄድ በቃ ይህ ሰው ቤት በጣም ሰልችቶኛል፣ አስጠልቶኛል አልኩኝና ቡና ፊት ተቀጠሬ ወደዛ ቤት ሄድኩኝ። ያው ግን የሆቴሉ ነው የማፈላው። እዛ ሆቴል ውስጥ ሴቶች ነበሩ፣ ሴተኛ አዳሪዎች ማለት ነው። እና እኔ ደግሞ ቡና ፊት ሆኜ ነው ሄድኩት። እዛ ባለውበት ሰዓት አንድ ጓደኛ ነበረችኝ፣ በተለየ ሁኔታ እኔን የምትቀርበኝ ማለት ነው፣ እንደዚህ አይነት ህይወት የምትሰራ እና ልጅቷ እዳ ነበረባት፣ የ5,000 ብር እዳ ነበረባት። እዛ ቤት ውስጥ በዳ ነው ተይዛ ያለችው። ያንን ብር እንድከፍልላትና ከዚህ እንድንሄድ መከረች። እኔ ደግሞ በሰዓቱ እዳ አለብኝ ስትለኝ ይህ እንደዚህ አይነት እዳ አልመሰለኝም ነበር። ማታ ማታ ለብሰው ሲገቡ ነው እንጂ ማቸው ምን እንደሚሰሩ አላውቅም ነበር እና በጣም አሳዘነኝ ነበር። ወደ ሌላ ቦታ ተንቀሳቅሼ ስራ እንዳልሰራ እኮ እነዚህ በዳ ይዘውኝ ነው። ልብሴንም እኔንም ማውጣት አልችልም። ሁሉ ማውጣት አትችልም ከግቢው። ግቢ ያለው ውጭ ራሱ ካርድ ለመግዛት አትወጣም፣ ተሰው ትሄዳለች ብለው ስለሚያስቡ ማለት ነው። እና እኔ ነበር ሁሉም ነገር ምገዛላት። እዛቤት የተያዘችው በመጠጥ በምግብ ብዛት ግን በመጠጥ ግን እኔ ያ መሆኑን አላወቅኩም ነበር በሰዓቱ፣ አልገባኝ። እሷ የምትለኝ ከስራ ከሌላ ቦታ ነው ያመጡኝ እና ጓደኛዬ እቃ ሰርቃባቸው ነው እኔ የያዙኝ ነው የምትለኝ። እና የእውነት እንደዛ ነበር እኔ የሚያመንኳት። ከዛ ነው ያንን 5,000 ብር ማውጥቼ የሰጠዋት። ከዛ እንውጣ ብላኝ በስነስርዓት ከቤት ወጣን ማለት ነው። ከዛ ነው በቃ ልጅቷ እንደዚህ የሚሰራበት ቤት አለ፣ በጣም ብዙ ብር ነው የምናገኘው፣ አሁን ከኔ ጋር ትሰሪያለሽ፣ በቃ አንቺን የመሰልሽ ልጅ ምናምን ስትለኝ በሷ አብሬ ወደ ሳሪስ መጣን ማለት ነው። ስራው ከወንዶች ጋር አብረን እንዝናናለን፣ እንደፈለግን ነው የምንሆነው፣ እንደፈለግን ይጋብዙናል፣ የምንፈልገው ነገር ይገዙልናል፣ ከዛ ብር ይሰጡናል ነው ያለችኝ። ምንም አያሳስብሽም እኔ ያለው ምናምን በጣም ብዙ ሞራል ሰጠችን። ከዛ እኔም ወሰንኩኝና መጣሁ። በሰዓቱ የእውነት እኔም ወጣት አይደለሁ፣ ደስተኛ መሆንባቸውን ጌጥ የምፈልግባቸውን ነገሮች መግዛት፣ በጣም ቆንጆ መሆን፣ ከእንደዚህ ከስቃይ የሚያድነኝ ነገር ካለ ማለት እዛ ስትሰሪ ደክመሽ ነው የምትሰሪው፣ ሰዓት ቀቅሎሽ የፈላው ብዙ ነገር ሆነሽ ነው የምትሰሪው። እኔ እንደዚህ ከሆነ ለምን እንደዚህ ተሰቃያለሁ፣ ለምን እንደሷ አልሆነም የሚል ሀሳብ ነበር ይመጣልኝ። ከዛ እሺ ብያት አሳምናኝ መጣሁ ማለት ነው። ሳሪስ መጣን፣ የሆነ ቤት ተቀጠርን።
መጀመሪያ በጣም በቃ በጣም ነው የደነገጥኩት። በጣም ከልብስ አለባበሱ ጀምሮ ማለት አጭር ልብስ ነው የለበስኩት። ኩል የምትኩለኝ እሷ ናት። ልብሱም የለኝም፣ ከእሷ ነው ያለበሰችኝ። ከቦርሳው ይዘነኝ ከመጣ ነው እና በጣም ደነገጥኩኝ። ቤቱ ጨለማ ነው፣ ትንሽ የሚበራ መብራት ብቻ ነው ያለው። ከዛ በኋላ ቢራ አዘዘችልኝ፣ አብረን ቁጭ አለን። ከዛ የሆኑ ወንዶች መጡ፣ የቤቱ አስተናጋጅና ኃላፊ አብረው መጠጣት ጀመሩ። ከዛ በኋላ ይጨፈራል፣ ምን ይላል። ከዛ በኋላ አይዞሽ እንዴ ለምን ትፈሪያለሽ እንዴ እኔ ያለው እኮ ምናምን እኔን አታየኝም እንዴ ምናምን እኔ አብረን እንጨፍር ምናምን። ሙዚቃው በጣም ጩኸት አለው። ከዛ በኋላ እኔ መጀመሪያ 300 ብር ተከፍሎኝ ለአዳር የወጣሁት። ከዛም በኋላ በቃ ተጠቃሚ ነው መጣ፣ ጋበዘን። እሷም ከአንዱ ጋር እኔም ከአንዱ ጋር ሄድን። በጣም ይገብድ ነበረ። በጣም ልብስ ከማውለቁ ጀምሮ ሰውየውን አላውቀውም። በዛ ላይ ከመንካት ጀምሮ እና ምንም ነገር ሲለኝ አንደኛ ውስጥ ፍርሃት አለ። ሁለተኛ ነገር በጣም እሱ ያው የለመደ ስለሆነ ምንም አልመሰለውም። እኔ ግን ፈራ ነበር። አውልቂያ ምንድን ነው የሚያንከራፍፍሽ እንዴ? ምን እየሆንሽ ነው? ገና ጀማሪ ነሽ እንዴ? ዛሬ የምበላው የኖረ ነዋ ምናምን ይለኝ ነበር እና የሚለው ነገር አይገባኝም ነበር። አውልቂ ሲለኝ ኃይለ ቃልም ስለነበረው አውለኩኝ። ከዛ በኋላ መጠቀሚያ ራሱ ነው ያደረገው። በቃ ግንኙነት ውስጥ በጣም የሚያስጠላ ግንኙነት ነበረ። ማለት ኃይል ነበረው፣ በጣም ከባድ ነበር። ከዛ ጠዋት ነጋ። ሰፈር እንደወሰደኝ እንኳን አላውቅም ነበር። እሱም ጠዋት ሄዷል ተነስቶ። በስልክ ደውዬ ነው ገና ያለሁበትን ቦታ ነግሬያት መታ የወሰደችኝ። ከዛ 2 ቀን ሲሆን 3 ቀን ሲሆን እየለመድኩት የሚሄደው ነገር የለም። በዛ መሀል ከአንድ ልጅ ጋር ተዋወቅኩኝ። ጥሩ ጸባይ ያለው፣ ያው ስራውንም ገና መጀመሪያ ስለሆነ ከአንድ ሰው ጋር ደጋግሜ መውጣቴ የሆነ መውደድ ነገር ወደ እሱ እንዲኖረኝ አረገኝ ማለት ነው። እና ሁሌም ከእሱ ጋር አብሬ ሲሄድ እየወደድኩት፣ ለምን ከተለያየ ሰው ጋር ማድረገውን ነገር እየቀነሰልኝ መጣ እና ለሱ ፍቅር እየሆንኩ መጣሁ እና ደስ ይለኝ ነበር። በዛ አጋጣሚ ነው ከልጆች አባት ጋር የተዋወቅኩት። በቃ ሁሌም ልክ ስራ እንደሚሰራ ሴት ተኳኩዬ እወጣለሁ፣ ለባብሼ እወጣለሁ። እሱን ነበር የምጠብቀው እና ሁሌም ይመጣ ነበር። ከዛ ነው ከሱ ጋር አንድ ቤት ተከራይተን መኖር የጀመርነው። ቤት ተከራይተን እየኖርን ደስ የሚለኝ ነገሩ ይህን ስራ እንድሰራ አይፈልግም። በቃ አብሮኝ ሁሉን ነገሬን አድርጎልኝ ነበር የምንኖረው። ግን ሁሌም በዚህ መሀል ውስጥ ከየት እንዳመጣሁሽ ታውቂያለሽ የምትለው ቃል በፍጹም ከኔ ቤት ጠፍቶ አያውቅም። በዛ መሀል በመጀመሪያ ጊዜ ደስተኛ ነበርኩ። 2 ዓመት ላይ አብረን በፍቅር ደስተኛ ነበርኩ። ከዛ ሴት ልጄን አረገዝኩ፣ ወለድኳት። ከዛ በኋላ ባለቤቴ የልጆች አባት በመሀል መጥፋት ጀመረ። ማለት ነበረ፣ ከዛ ይጠፋል። 1 ወር ምናምን ቆይቶ ይመጣል። አሁንም ይሄዳል። 1 ወር ምናምን ቆይቶ ይመጣል። በዛ መሀል የቤት ኪራይ ይቸግረኛል። ልጅቷ አለች። ከዛ በኋላ ወደ ስራ ወጣለሁ። ልጅቷን ሰው ቤት አስቀምጣታለሁ። ልጅ የሚያሳድሩ 50 ብር የምንከፍላቸው ሰዎች አሉ። እዛ አሳድራታለሁ። ወጥቼ ችግሬን እሸፍናለሁ። ከዛ ደግሞ ይመጣል። በስራ ምክንያት እንደዚህ ሁኚ ይለኛል። ከዛ እሺ ይቀመጣለሁ። ከዛ እሱ ከሄደ በኋላ ነው ምርጫ ሰጣ። ሴቶች የተከራየሁባቸው ሴቶች ናቸው አካባቢ ያሉ እና እንደዚህ ቆም ይሰራል ብለው ይዘውኝ የወጡት። አስፋልት ማለት ነው። አስፋልቱ ይበርዳል። በዛ ላይ ጨለማ ነው። ብዙ ሰው ያልፍበታል። ወንጀሉም የዚያን ያክል ነው። ከዛ በኋላ እሱ ሲመጣ እቀመጣለሁ ቤት።
ከዛ በኋላ ልጄም እያደገች መጣች እና ደግሞ በዛ መሀል ሌላ ልጅ ወለድኩ። ከዛ በኋላ ትዳራችን አልቀጠለም። ምክንያቱም ሁሌ እሱ የሚለኝ ነገር ከነዛ ወንዶች የተሻለ እንዳልሆነ እየተሰማኝ መጣ። ለምን ራስሽን በዚህ ውስጥ ትደብቂያለሽ? ከእንደዚህ አይነት ንግግሮች እኮ እነዛ ወንዶች ይሻሉሻል የሚል ጭንቅላቴ ውስጥ ይመጣብኛል። ከዛ በኋላ ልጄ በሆነ አጋጣሚ እሱ የሚናገራቸው ቃላቶች ትምህርት ቤት ሄዳ ኬጇን ጀምራ ያንን ቃል ትሳደባለች እና አስተማሪዋ ጠርታኝ ለምንድነው ልጅሽ እንደዚህ የምትለው? በጣም ነው የደነገጥኩት። ይሄን ያህል እኔን አልፎ እሷንም ነክቷታል የሚለው የዛን ቀን ነው ለመጨረሻ ጊዜ ከሱ ጋር ለመለየት የወሰንኩት። አስተማሪዋን እንደዚህ ነው እንደዚህ ብሎኝ ነው አባሌ እንደዚህ ነው ልላት አልችልም። አይ ስለማታውቅ ነው እዛ ሰፈር ውስጥ ባለጌ ልጆች አሉ እነሱ ሰምታ ነው ብዬ ራሴን ደበቅኩ ማለት ነው። ከዛ በኋላ እሱም ሄደ፣ እኔም ወደ ህይወቴ ተመለስኩ ማለት ነው። የሞት ሞት እንደ መሞት ነው። በተለይ ቤት ውስጥ ቆይተሽ ወደ ውጭ መውጣት ተመለሰሽ እንደ አዲስ ወደ ኋላ፣ ከዛ እንደገና አዲስ ሰው፣ እንደገና አዲስ አስፋልት፣ እንደገና መብራቱ አስፋልቱ። በመጀመሪያ ማድረገው አሁን 2 ስለሆኑ አንዷን መውሰድ አልችልም፣ ወይም ሁለቱንም ይዤ ወደዛ መሄድ አልችልም። ስለዚህ መጀመሪያ ማድረገው ሰራተኛ ማምጣት ነው። ቤቴ ውስጥ የሚሸጥ ዕቃ አይጠፋም። እሸጥና ወይም ጂፓስ ሊሆን ይችላል ወይም ቴሌቪዥን ሊሆን ይችላል። ሸጬ መጀመሪያ ማመጣው ሰራተኛ። በዛ መሀል ነው ይህንን ድርጅት ያገኘሁት። ከዛ ወደዚህ እመጣለሁ። አሁን አዲስ ህይወት እየጀመርኩ ነው። እልልታ ውስጥ ነው ያለሁት። በጣም ደስተኛ ነኝ። ብዙ ነገሬን የቀየረው በመጀመሪያ ደረጃ በጣም አእምሮዬን በትክክል ማለት ነው ምን እንደማስብ እንዴት እንደነበርኩ ይህን ነገር እስከየት እንደሚሄደው በደንብ አእምሮዬን በቃ የሆነ ክፍት አድርገው የሚያሳዩ። እልልታ ውስጥ ከመጣው ህይወቴን የተማርኩበት ከልጅ ነበራት። ከዛ ልጅቷ ራሷ እናቷን ስትሆን መጀመሪያ ልቤን የነካኝ ታሪክ ማለት ነው። የእናቷን ስራ ስትወርስ ያለኔ በጣም ከባድ ነበር መስማቱ። ምክንያቱም መጀመሪያ ልጅ ሴት ልጅ ናት እና አሁንም ቢሆን እኮ እኔ በዛ ከቀጠልኩ ይህን ማትሆንበት ምክንያት የላትም። በእልልታ ውስጥ ብዙ አእምሮ ውስጥ የተሰሩ ነገሮች አሉ። ከልጆች ጋር ሰላም ፈጥሬ ያለው ከስራው እንትንና ከባለቤቴ ጫናም በላይ አእምሮ ውስጥ ብዙ ነገሮች ነበሩ። ሁለተኛ ነገር ደግሞ በሙያ አሁን እኔም ሙያ የምሰለጥነው ጽዳት ነው፣ ቤት አያያዝ። ወደፊት በዛ ሙያ ውስጥ ብዙ ለመስራት አስቤያለሁ እና ደግሞ በዚህ አጋጣሚ እነሱ ሳላመሰግን አላልፍም። እንደዚህ አይነት እህቶች መሄጃ ያጣችሁ ከምንም በላይ በዚህ ውስጥ ያላችሁ ሴቶች ራሳችሁ እንድትቀይሩ እመክራለሁ። እኔ አሁን ራሴን በሙሉ በእርግጠኝነት ለራሴን ለስራ አዘጋጅቻለሁ፣ በትክክል ማለት ነው። አሁን እኔ መቀየር የምፈልግባቸው ነገሮች በንግድ ዓለም መሰማራት ነው የምፈልገው። በራሴ መንቀሳቀሳለሁ፣ ካልስ ፓንቶች እሸጣለሁ። ለምን ነግጄ ራሴን ነገ ሌላ ቦታ ላይ ማግኘት ነው የምፈልገው።